بسم الله والحمد لله والصلاة والسلام على أشرف خلق الله محمد بن عبد الله وعلى آله وصحبه ومن اهتدى بهداه. أما بعد فيا عباد الله اتقوا الله تبارك وتعالى حق التقوى واستمسكوا بالإسلام بالعروة الوثقى واعلموا أن أجسادكم على النار لا تقوى. عباد الله يزال خطباتنا كمولا ودنا እንደሰማችሁት ትኩረት ያደረገው በተደጋጋሚ በየዓመቱ ሁለተኛው ጁሙዓ ላይ የምናደርገውን ኹጥባ ነው። እርሱም ዘካህ ነው። ለምን እስካሁን ያላወጣ ሰው ዘካውን የዘነጋው ሰው ዘካ ለመስጠት ወይም ገንዘቡን ክፍል አድርጎ ለማውጣት ነፍስያውን ማሸነፍ ያላገተው ያቃተው ሰው እንዲጠነቀቅ ነው። በእርግጥ ዘካና ጾም የሚያያዙበት ነገር የለም። የሚገናኙት ሁለቱም ከአርካን ኢስላም መሆናቸው ብቻ ነው። ዘካ ዓመት በዞረ ነው። ጾምም በረመዳን ዓመቱ ሲደርስ ነው። ነገር ግን በረመዳን ማውጣቱ ዘካውን አለፍ ቢልም ገና ያልመጣ ዓመቱ ያልደረሰ ቢሆንም በረመዳን ማውጣቱ አፍضل ነው። በረመዳን የተሰሩ መልካም ስራዎች እጥፍ ድርብ ስለሚሆኑና ሚንዳቸው ስለሚገዙ ማንኛውም መልካም ስራ ተባዕ بشرف الزمان وشرف المكان በቦታው ክብር በጊዜው ክብር ስራዎቹም ሌላ ቦታ ከሚሰሩትና በሌላ ጊዜ ከሚሰሩት አጅራቸው እጥፍ ድርብ ይሆናል፣ ይበዛል፣ ውጤቱ ከፍተኛ ይሆናል ማለት ነው። ይህን በሚል በረመዳን ብዙ ጊዜ ብዙዎቹ ሰዎች ያወጣሉና በረመዳን ጋር የተያያዘ አለመሆኑን ልናውቅ ይገባል። በመጀመሪያ አንድ ሰው አደጋዎች በዝተዋል። الحوادث كثيرة والعبد على خطر دائم ዘውታሪ አብሮት በሚሄደው አደጋ ላይ ነው ያለው ሰው። መቼ እንደሚሰናበት አያውቀውም፣ መቼ እንደሚሄድ አያውቀውም። ይሄ ሰበሰበው ገንዘብ ከመቶ 2.5% አላወጣም ብሎ የሰሰሰለትን ገንዘብ ከነ ረእሰ ማሉ ሁሉንም አድርጎ እሱን አደጋውን ለሚጠብቅለት አካል ገንዘቡንም ሚስቱንም ሊረከበው ይችላል። በሰዓቱ ይህን በዛሬው ቀን ይህን በወር ይህን በዓመቱ ይህን አይታወቅም። መቼ እንደሚመጣ ወደ አኺራ ትሄዳለህ፣ ቀብር ላይ ትተኛለህ። ወሒደን ፈሪደን ጠሪደን ብቸኛ ሁኖ ማንም አጫዋች የሌለበት ሁኖ በዛ ቦታ ላይ ቀብር ውስጥ በጨለማ ውስጥ ይሆናል። መልካም ስራ ያካበተ ሰውሳ ፈሁ አኒሱሁ ፊ ቀብሪ ቀብሩ ላይ የመልካም ስራ ያጫውተዋል። ብቸኝነት አይሰማው። ከዚህ በመነሳት ዘካውን ማውጣት ለዚህ ለቀብር ይጠቅማልና ይህን መልካም ስራ ማስቀደም አለብን ነው። አላህ ሱብሓነሁ ወተዓላ በዚህ በረመዳን በትልቁ ወር በባሮቹ ላይ አላህ መልካም ስራዎችን እጥፍ ድርብ ያደርጋል፣ ሰደቃቶችን ያፋፋል። ዘካ ደግሞ ከፈራኢዶች ሁሉ ትልቋ ነች። ቀሪነቱ ሶላት ቢኪታቢላህ በቁርአን ውስጥ በበርካታ ቦታዎች ላይ አላህ ሱብሓነሁ ወተዓላ አቂሙ ሶላህ ወአቱ ዘካ እያለ አቆራኝቶ አስተሳስሮ ይጠቅሳቸዋል። የሶላት ትልቅነት እንደሚታወቀው ዘካ በዛው ልክ ነው ማለት ነው። በዛው ልክ ነው። ስለዚህ ዘካውን ማውጣት ጥሩ ይሆናልና ወንድማማችነት ይፈጠራል። ጥላቻ፣ ጎቢ፣ ምቀኝነት ይከስማል። ዘካን አለማውጣት ደግሞ ለሀገር ብልሽት፣ ለባሮች መጥፋት፣ የአላህ ቁጣ እንዲሰፍንና እንዲሰፍር ያደርጋል። ነቢዩ ዓለይሂ ሰላቱ ወሰላም አላህ ገንዘብ የሰጠው ሰው ዘካዋን ያላወጣለት ሙሲለ ለሁ ማሉሁ ሹጃዐን አቅረዐ ያ ገንዘቡ ለሱ አላህ ዘንድ ሲቀርብ ነገ የውመል ቂያማ ፊት ለፊቱ ጭንቅላቱ የተመለጠ የሆነ እባብ ይሆናል። ሹጃዕ አቅረዐ ነው። ለምንድን ነው የተመለጠው? ሊሽደት ሱሚሂ ለመርዙ ክብደት የመርዙ ጥራት ጸጉሩን አግኝቶታል፣ ጸጉሩን መልጦታል። ይሆንለታል አሉ የሚያስፈራራ ለው ዘቢበታል ሁለት በዚህ ባፍና ባፉ ጫፍ ላይ ምራቅ
ነገሮች አሉ። ዘቢበታን ማለት الذي يكون في جانبي الفم في شقي الفم من السم የሚወጣው የሚተፋው መርዝ ልክ ሰው ብዙ ንግግር ሲያበዛ በአፉ ጫፍና ጫፍ ላይ እንደሚኖረው ምራቅ የባሁን መርዙን ይተፋል። ወይም ለሁ ዘቢበታን ኑቅጠታን ፊ ዐይነይህ ሁለት አይኖቹ መካከል ላይ በይነ ዐይነይህ ያለ ነጥብ ነው፣ ጥቁር የሆነ ነጥብ ነው። የዚህ አይነቱ እባብ ደግሞ አስቸጋሪነቱ ከባድ ነው። እንደዚህ ያለ እባብ ሆኖ ይመጣለታል። አንገቱ ላይ ይጠመጠማል። የውመል ቂያማ አፍና አፉን ይይዝና ወደዚህ እንትን ይለዋል አሉ። ከዛም አነ ማሉ አነ ከንዙ እኔ ገንዘብህ ነኝ እኔ ድልብህ ነኝ ይለዋል። ፊሪዋየት ሙስሊም ያ እባብ ሲከተለው ይሸሻል ሰውየው። አማራጭ ሲያጣ እጁን ይዘረጋል እጁ ለመከላከል እጁን ይነክሰዋል። ፈየቅበሙሃ ከማ የቅበሙ ልፈሕሉ አንበሳው አጥንትን እንደሚያደርግ እጁን ያደንቀዋል ብለው ነቢዩ ዓለይሂ ሰላቱ ወሰላም ይናገራሉ። ይህንን ሐዲስ ከተናገሩ በኋላ ወላ የሕሰበነ አለዚነ የብኸሉነ ቢማ አታሁም ላሁ ሚን ፈድሊህ አላህ ከችሎታው የሰጣቸው ሰዎች እንዳይመስላቸው፣ የሚሰስቱ ሰዎች እንዳይመስላቸው፣ ገንዘባቸው በኪሳቸው በአካውንታቸው መቅረቱ ለእነሱ መልካም እንዳይመስላቸው። በል ሁወ ሸሩን ለሁም ለእነሱ አደጋ ነው። ሰይጠወቁነ ማ በኺሉ ቢሂ የውመል ቂያማ ይህን የነበሩበትን አንገታቸው ላይ እንደማቶት ይጠለቅላቸዋል አላህ ዘንድ ሲቀርቡ። ወሊላሂ ሚራሱ ሰማዋት ወልአርድ ወላሁ ቢማ ተዕመሉነ ኸቢር የሚለው ቁርአን ነቢዩ ዓለይሂ ሰላቱ ወሰላም ይህንን ሐዲስ በሌላም ሐዲሳቸው ነቢዩ ዓለይሂ ሰላቱ ወሰላም ማ ሚን ሳሒቢ ዘሀብን ወፊዳ የብርና የወርቅ ባለቤት የሆነ ሰው አንድም ሰው አይኖርም ላ ዩአዲ ዘካተሃ ሰደቃዋን ዘካዋን የማያወጣ የሆነ ኢላ ሱፊሐት ለሁ ሰፋኢሐ የውመል ቂያማ አላህ ቢሲቀር ያቺ ገንዘቡ እንደ ሳፋ እንደ ትሪ ትደለደላለች፣ ትነጠፋለች። ሰፋኢሕ ትሆናለች። ጀምዑ ሰፊሐት ሰፊሐ ማለት ዝርግ ነገር ትሆናለች ማለት ነው። ወይም እሳቱ ራሱ እንደ ትሪ ይሆናል ማለት ነው። ወይም ያቺ ገንዘቡ ብርና ወርቁ የራሱ ገንዘብ በትሪ እንደ ትሪ ይጠፈጠፍና ጀሃነም ውስጥ ትጋላለች። ከተጋለች በኋላ ፈቱቁዋ ቢሃ ጀቡ ጎኑ ወጀብሃቱ ግንባሩ ወጀቢኑ ቅንጡ ወظهሩ ጀርባው። አንድ ሰው ሲነፍቅ የመጀመሪያ የሚያጨፈግገው ጭንቅላቱ ነው። የተቅቢል ጀቢኒህ ግንባሩን ያጨፈግጋል፣ ግንባሩ ይተኮሳል። ከዛም ጎኑ ዘወር ያደርጋል፣ ጎኑ ይተኮሳል። ሙሉ በሙሉ ጀርባውን ይዞረዋል። ደሃው ሲጠይቀው፣ ምስኪኑ ሲለምነው፣ ሀጅ እባክህ ሲለው ፊቱን ያዞራል። ፈቱቁዋ ቢሃ ጀቢኑሁ ወጀብሃቱሁ ወظهሩሁ ይተኮሳል፣ ወጀሙሁ ጎኑ ይተኮሳል ብለው ነቢዩ ዓለይሂ ሰላቱ ወሰላም ኩለማ በረደት በቀዘቀዘች ቁጥር ሁሉ ኡዒደት ትደገማለች፣ ትመለሳለች። ወማ ሚን ሳሒቢ ኢቢል የግመል ባለቤትም የለም ላ ዩአዲ ዘካተሃ ዘካዋን የማያወጣ የሆነ ነገ አላህ ሲቀር ይዘረጋላታል። ከአውፈሪ ማ ካነት ወአስመኒ በፊት ከነበረችበት የወፈረች የሰባች የተለቀች የገዘፈችና ትመጣለች፣ ተረግጠዋለች። የመጀመሪያዋ ስትጨርስ የኋለኛው ገበያ ከብት ሲበላ ያይታችሁ ከሆነ እንደዛ ይዞርበታል ማለት ነው። ፊ የውሚን ካነ ሚቅዳሩሁ 50,000 ሰና 50,000 ዓመት በሚሆን ቀን ይተኮሳል፣ ይረገጣል። ወማ ሚን ሳሒቢ በቀሪን ወላ ገነምን በነገራችን ላይ ላ የሕሚሉ ፈሲለን ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። አንድ ጥጃ ማትቀር ያለችው ንብረት በሙሉ ተሰብስበው ይመጣል። ወቁድረቱላሂ ሷሊሐቱ ሊዛሊክ ዘካን ያልወጣ ሰው ይሄ ነው የሚጠብቀው፣ ይሄ ነው አደጋው። ብዙ ፈዋኢዶች አሉ። ዘካን የሚያወጡ ሰዎች አርካነ ኢስላምን አንዱን ፈጽመው ተገበሩ። አላህ ሱብሓነሁ ወተዓላ ገንዘብን ያወረደው ገንዘብን የሰጠው ዘካን ይወጣለት ነው። ዘካን የሚሰጡ ሰዎች አላህን ፈሪ እድለኞች እነሱ ናቸው። ወንጀሎቻቸው የሚታበሱላቸው እነሱ ናቸው። አህለ ጽድቅ እውነተኛ ትክክለኛ ሙእሚንም እነሱ ናቸው። አላህ ገንዘባቸውን የቀረውን በረካ የሚያደርግላቸውና የሚተካቸውም እነሱ ናቸው። አላህ በምድር ላይ የሚያመቻቻቸው ደስታ የሚሰጣቸው እነሱ ናቸው። ዘካ እንግዲህ አሐዱ አርካን ኢስላም ነች። በቁርአን በሐዲስ የተረጋገጠች የጸደቀች ለውለታነቷ ወአጅመዐ ሙስሊሙን ኢጅማዐን ቀጥዕየን ቁርጥ ያለ የጋራ ስምምነትም ሙስሊሙ የተስማሙበት ጉዳይ ነው።
ዋጅብ አይደለም ያለ ሰው ከእስልምና ይወጣል። ዘካን ለስስትና ለንፉግነት ያላወጣ ሰው ደግሞ አደጋ ላይ ይሆናል፣ ለቅጣት ይዳረጋል። ዘካ የሚወጣላቸው ንብረቶች በዋናነት አንደኛ ዘካቱ ሑቡብ ወሲማር የፍራፍሬዎችና የአትክልቶች ዘካ ነው። ይህ እንግዲህ ያው ኸምሰተ አውሱቅ ነው። እዚህ አካባቢ ያለ ሰው የመተንተኑ ያው ለገበሬዎች የሚነገረው ማለት ነው። ሁለተኛው በሂመቱል አንዓም እንስሶች ናቸው። ዓመቱን አብዛኛውን ዓመት በራሳቸው ተሰማርተው የሚግጡና የሚጠቀሙ ከሆኑ ከግመል 5 ነው፣ ከከብት 30፣ ከፍየልና ከበግ 40 ነው። እነዚህ ግን የግል ከሆኑ ያው ታስበው እንደ ስኳርና እንደ ጣቃው እንደ እንትኑ ይሆናል፣ ዑሩዶች ይሆናሉ ማለት ነው። ሶስተኛው ዋናው የሚያስፈልገን እዚህም ሊነገር የሚያስፈልገው የዚህ አካባቢ እዚህን አድማጩ ያው ያለበት ማለት ነው። አዛሁ ወልፊዳ ብርና ወርቅ ነው። ብርና ወርቅ በጌጥ ይጠቀሙት የተዘጋጀ ቢሆን ሰዋው ካለ ቲብረን አውሊየን አውቁተን እቃ የሚገዛበት ቢሆን ሁሉ ነገር ወርቅ ከሆነ ወርቅ ነው፣ ብር ከሆነ ብር ነው፣ ይወጡበታል። የሰዋቸውን ያክል ነው ይታወቃል። ለሽብረ ሚስቃለን 20 ወርቅ ነው ወይም 20 ሚስቃል ነው ወርቅ ከሆነ። ብር ከሆነ 200 ድርሃም ነው። በዘመናችን ባሉ በምንጠቀምባቸው በቅጠል ብሮችም ተካሂዷል። የዛኛው ተተኪ ስለሆነ በዛኛው ኸለፍ በደል ስለሆነ የእሱን ሁክም ይዝና እንደሱ ግብይት ላይ እንደሚያገለግል ሁሉ ዘካም ላይ ግዴታነቱን ይሸከማል። እርባነቱ ላይ እነዛ ይሆናል ማለት ነው። ዶላሩም፣ ዲናሩም፣ ድርሃሙም፣ ብሩም፣ ጁኔይሁም ሁሉም ዩሮም ይወጡበታል። ዘካ ምን ያክል ነው ሚሷቡ የሚሆነው? የብሩ ነው የሚሆነው። ብር 200 ዲርሃም ማለት 595 ግራም ነው። 595 ግራም ብር የሚገዛ ብር ያለው ሰው 595 ግራም ብር ይሄ የእጁ ብር ማለት ነው። ለምን የሚጠቀሙት የሚገዛ የቅጠል ብር የወረቀት ብር ያለው ሰው ተገኝቶበታል። 85 ግራም ወርቅ የሚለው ብዙ ጊዜ ሲነገር ነው ያለው። በዑለሞች መካከል ኺላፍ አለው። በወርቅ ነው መታሰብ ያለበት። የዓለሙን ገበያ እየተተመነበትና እየተቆጣጠረ ያለው አሁንም በግብይት ዓለም ላይ ያለው እሱ ስለሆነ በወርቅ መታሰብ አለበት የሚሉ ዑለሞች አሉ። አይ በሀገሪቱ ላይ ተክቶ እያገለገለ ባለበት በእኛ ሀገር ለምሳሌ ከ100 ዓመት ወይም ከ80 ዓመት በፊት ዳቦ የሚገዛው በጠገራ ብር ነበር። ከዛ ይሄ ወረቀቱ ብር የተተካው። ስለዚህ እኛ በብር ነው ማሰብ ያለብን። ለምን የእኛ ብራችን ይሄ ቅጠል ብር ተክቶ የመጣው ያንን ጠገራ ብሩ ስለሆነ ወይም አይደለም መታሰብ ያለበት ለድሃ ጠቃሚ በሆነና አብዛኛው ሰው ዘካ እንዲያወጣ የሚያሳትፍ በሆነው ነው መታሰብ ያለበት። በብር በወርቅ ከታሰበው 10 ሺህ ምናምን እንኳን 1 ግራም 85 ስናስበው ከ1 ሚሊዮን በላይ ይሆናል። 800 ሺህ ያለው ሰው 600 ሺህ 500 ሺህ 400 ሺህ ያለው ሰው ዓመት የዞረውን ዝንጥ ያለ ሀብታም ዘካ የለብህም አንተ ደሃ ነህ እንለው። አያችሁ፣ በብር ከታሰበ ግን ብር 200 ቢሆን 1 ግራም ብር ነው እያልኳለ። እኛ ጀነራሉን ነው የምናገረው፣ አሙን ነው የምናስቀምጠው። 595 ግራም ነው። በየሱቁ ሄዶ ግን ራሱ የመጠየቅና የማጣራት ባለ ሀብቱ ዘካውጩ አካል ዘካውጭ ብኛል አይወጭብኝም የሚለው ማጣራት ይኖርበታል። ገብቷችኋል አይደል? ሰደቀተል ፊጥር ስናስቀምጥ 2 ኪሎ ተኩል ወይ 3 ኪሎ ብላል። ስንት ነው በስንዴ፣ ስንት ነው በዱቄት፣ ስንት ነው በቴምር፣ ስንት ነው በፊት ላይ መሻይኮቹና ሙፍቲዎቹ ኹጠባዎቹ መናገር ያለባቸው ያንን ወደ መሳሪያ ሄዶ ራሱ ሰደቀተል ፊጥራዎቹ ያጣራል ማለት ነው። ተመኑ ግን ከዑለሞቹ ይወስዳል። 595 ግራም ብር የሚገዛ ብር ያለው ሰው የብርና የወርቅ ይህን ይመስላል ማለት ነው። አራተኛው ዘካት የሚወስዱበት ዑሩዱ ቲጃራ ነው። የንግድ ሸቀጦች ናቸው። የንግድ ቁሶች። የንግድ ቁስ ሲባል ቦታ ሊሆን ይችላል። በቦታ ነጋዴ ያለ ሲዛ ቦታ ላይ 10 ሚሊዮን ገዝቼ 15 ሚሊዮን ሸጣታለሁ ብሎ የገዛት ቦታ 10 ሚሊዮን እስከተሸጠች ድረስ ዘካ ይወጡበታል። 10 ሚሊዮን አለ
ዘካ በሚያወጣበት ጊዜ ያለው ዋጋው እዚህ ላይ ነገሮች ብለው ብዙ ጥያቄዎች ይጠይቃሉ። ብዙ ተከራካሪዎች ይከራከራሉ። ዑሩድ ቲጃራ የሸቀጥ ቁስ የሸቀጣ ሸቀጥ ዕቃዎች በምንድን ነው የሚተመኑት? እንግዲህ በነገራችን ላይ 3 ነው ያለው። አንደኛ የገዛበት ነው። የገዛበት ዋጋውን ያውቃል። ከነቀረፉ ከነምኑ ያከፈቷል እቺ መኪና ያውቃታል። ሁለተኛ አሁን ይቺ መኪና ያለችበት ዋጋ ነው። አሁን በዚህ ሰዓት እየተሸጠ ያለበት ግብይት ነው። ግን እሱ ገና ታተሸጠች ገና። ሶስተኛው ነገ ከነገ ወዲያ ወይም ከወር በኋላ ወይም ከዓመት በኋላ የሚሸጥበት ዋጋ ነው። የትኛው ነው ዘካ ላይ የሚታሰበው? ዘካ በሚያወጣበት ጊዜ ባለው ዋጋ በገዛበትም አይደለም 2.5 ገዝቷት ሊሆን ይችላል። በሚሸጥበትም አይደለም 3 ሚሊዮን ሊሸጣት ይችላል። አሁን ያለው ዋጋ ግን የዚህች አይነት መኪና የምትሸጠው 2.7 ነው ከተባለ በ2.7 አስቦ ነው ዘካ የሚወጣው። ዋጋ ዑሩድ ቲጃራ የሚታሰበው አሁን ባለበት ዋጋ ነው። ይሄን ደግሞ ያውቃል። የእሱ መኪና ተሸጠ እንጂ የጎረቤቱ መኪና ተሽጣል። ስንት ሸጠ ከኔ ይባላል። በዛ መለካትና ማየት ይገባል። እኔ ምን ያክል እንደምሸጥ ከዚህ በኋላ ብከስስ ይላል። ብትቀንስስ ስትቀንስ ደግሞ በሚቀጥለው ዓመት ይቀንስልሃል። አሁን ያለህ ብር ግን 2.7 የ2.7 ማውጣት ይኖርብሃል። እኔ በገዛሁት ነው ማውጣው ካል 200,000 ብር ዘካ አውጣለህ አላህ ዘንድ የምትጠየቅበት ብር አስቀርተሃል ብለውን ልትረዳ ይገባል ማለት ነው። ዑሩድ ዑሽር ቂመት ያ የቂማው ተገምቶ ዋጋው ተገምቶ ወራሹ ያው 2.5 በመቶ ዘካ የሚወጡ ይታወቃል። ያለው ንብረቱ በደንብ አድርጎ በተለይ ዑሩድ ቲጃራ ላይ በተለይ በመርካቶ አካባቢ በየአካባቢው በሸቀጣ ሸቀጥ ንግድ ላይ ያላችሁ ወንድሞች ትንሿንም ትልቋንም መርጌ ብላችሁ ሳትቀር ልታስቡ ይገባል። ለምን ገንዘባችሁ ላይ ዘካ ያልተወጣበት እንዳይቀር ማለት ነው። እህቲያት ማድረግ ይኖርባችኋል። ሁሉን ማጣቱ ማድረግ አለበት። የዛን ማውጣት ይኖርበታል ነው። አላህ ሱብሓነሁ ወተዓላ ዘካ ይላል። ከብዙ ከሰጠን ትንሿን ያደረገው አላህ ቁርአን ለተቀበለውና አላህ ለየት ይልበታል ብሎ ለተጨነቀና ላሰበ ሰው ነው። አላህ ዘካ ከሚያወጡ ሰዎች አላህ ያደርገን። ስስትን ንፉግነትን አላህ ያንሳልን። ገንዘባችንን በረካ አላህ ያደርግልን። አላህ ይጠብቅልን። እንደው ከበላተኛ አላህ ይጠብቅልን። 2.5 አላወጣም ሲል 15% ይቋጫ ይመጣል። አላህ ያላህ በላይ ያወጣና ዑቁባን ይራሱ ይሄን ያክራም ታይዋ ይሄን ያክል ትበልዋ ከዛ ሒሳቡ ከዛ ሰላም ከዛ እንትኑ ከዛ አደረገው ከባዱና ይሄ አላህ ቁጣ ነው። የሚሰጠውን አካል ደግሞ አውጣ መስጠት ይኖርብናል። አላህ ዘካ የሚሰጣቸውን አካሎች 8 አስማቶች አድርጎ አስቀምጧል። እነዛ በነዛ መልኩ በሚገባቸው ሰዎች ማድረግ ይኖርብናል። ዘካ ማለት የዘመድ ማውጫ አይደለም፣ የጓደኛ ማፍሪያ አይደለም። ዘካ ለሚገባው አካል እንደሚገባው ነው ማውጣት ያለበትና ዘካ ለሚገባው መስጠት ይኖርብናል ነው። ተጠያቂ እንዳንሆን አላህ ዘንድ ጀዛኩሙላሁ ኸይረን። አላህ ይጠብቃችሁ፣ አላህ ይጠብቀን። አላሁ ሰለላሁ ዐለይሂ ወሰለም ረሂመሁላህ على الرحمة المهداة والنعمة المسداة نبيكم محمد بن عبد الله كما أمركم بذلك المولى جل وعلا وقال عز من قائل إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الأربعة الخلفاء الأئمة الحنفاء أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين وعنا معهم بعفوك وكرمك يا أكرم الأكرمين ويا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين في كل مكان يا حي يا قيوم يا ذا الجلال والإكرام اللهم احمي حوزة الدين وألف بين قلوب المؤمنين واجمع كلمتهم على الحق يا قوي يا متين يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها إلهنا برحمتك يا أرحم الراحمين عباد الله
إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون اذكروا الله العظيم الجليل يذكركم واشكروه على آلائه ونعمه يزدكم ولذكر الله أكبر والله يعلم ما تصنعون.